ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ትንሽ አእምሮን የሚፈታተን ነገር ግን ሳይንስ በተግባር ያረጋገጠው እጅግ አስገራሚ እውነታ ነው። ለመሆኑ ወደፊት መጓዝ የምንችልበት የጊዜ ማሽን ቢኖር ታምናላችሁ? ብዙዎቻችን የሳይንስ ልቦለድ ፊልሞች ብቻ ይመስለናል። ነገር ግን እንደ አልበርት አንስታይን የሳይንስ ሕግ ከሆነ ወደፊት መጓዝ ሙሉ በሙሉ የሚቻል ነገር ነው። ዛሬ ይሄ እንዴት እንደሚሆንና የጊዜ ምስጢራዊ ባህሪ አብረን እንመረምራለን። እስከ መጨረሻው አብራችሁን ቆዩ። እስኪ አንድ ጥያቄ ልጠይቃችሁ። በእኔ ሰዓት 1 ሰከንድ ሲያልፍ በእናንተም ሰዓት 1 ሰከንድ ነው የሚያልፈው አይደል? ሁላችንም ጊዜ ለሁሉም እኩል ነው የሚሮጠው ብለን እናስባለን። ነገር ግን ሳይንስ የሚለው ሌላ ነው። ጊዜ አንጻራዊ ነው። ፍጥነታችን በጨመረ ቁጥር ጊዜ ለኛ እያዘገመ ይሄዳል። ይህ ክስተት በፊዚክስ ታይም ዳይሜንሽን ወይም የጊዜ መዘግየት ይባላል። በጣም ፈጣን በሆነ መንኮራኩር ውስጥ ብንቀመጥ በምድር ላይ ካሉ ሰዎች ይልቅ ለኛ ጊዜ ቀስ ብሎ ይጓዛል። ይህም በቀላሉ ለመረዳት ሳይንቲስቶች የሚያስቀምጡትን አንድ ታዋቂ ምሳሌ ልንገራችሁ። እድሜያቸው 20 ዓመት የሆኑ ዮናስ እና አቤል የሚባሉ መንትያ ወንድማማቾች አሉ እንበል። ዮናስ እዚህ ምድር ላይ ሲቀር፣ አቤል ግን በብርሃን ፍጥነት በሚጓዝ እጅግ በጣም ፈጣን መንኮራኩር ወደ ህዋ ተጓዘ። አቤል በውሃ ላይ ለ5 ዓመታት ያህል ተጉዞ ወደ ምድር ሲመለስ ለሱ እድሜው 25 ዓመት ሆኖታል። ነገር ግን ምድር ላይ የጠበቀው መንትያ ወንድሙ ዮናስ ግን እድሜው 20 ሳይሆን 60 ወይም 70 ዓመት ሆኖ ያገኘዋል። አቤል ወደፊት ተጉዟል ማለት ነው። ለሱ 5 ዓመት ብቻ የሆነው ጊዜ በምድር ላይ ላለው ወንድሙ ግን 50 ዓመት ሆኖ አልፏል። ይህ ተራ ተረት ሳይሆን በረቂቅ የፊዚክስ ህግጋት የተረጋገጠ እውነታ ነው። ታዲያ ይህንን እንዴት አረጋገጥን? ዛሬ ሁላችንም በስልካችን ላይ የምንጠቀመው የካርታ መፈለጊያ ወይም ጂፒኤስ ይህንን ህግ ይጠቀማል። በውሃ ላይ የሚገኙት የጂፒኤስ ሳተላይቶች በከፍተኛ ፍጥነት ስለሚሽከረከሩ በእነሱ ላይ ያለው ሰዓት በምድር ላይ ካለው ሰዓት በየቀኑ ጥቂት ማይክሮ ሰከንዶች ይለያል። ሳይንቲስቶች ይህንን የጊዜ ልዩነት በየቀኑ በኮምፒውተር ካላስተካከሉት የስልካችን ካርታ ሙሉ በሙሉ ይሳሳታል። ስለዚህ የጊዜ መዘግየት በየቀኑ የምንጠቀመው እውነተኛ ሳይንስ ነው። እንግዲህ አስቡት፣ ወደፊት የብርሃን ፍጥነት የሚቃረብ መንኮራኩር መስራት ከቻልን ወደፊት መጓዝ ህልም መሆኑ ያበቃል። ተፈጥሮ እኛ ከምናስበው በላይ በጣም ሰፊና ድንቅ ናት። የዛሬው ቪዲዮአችን ይኸው ነበር። እናንተስ የጊዜ ማሽን ቢኖራችሁ ወደ የትኛው ዘመን መጓዝ ትመርጡ ነበር? ሀሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። አዳዲስ አስገራሚ የሳይንስ ቪዲዮዎች እንዲደርሷችሁም ቻናሉን ሰብስክራይብ አድርጉ። አመሰግናለሁ። ቴንኪው። ቻው ቻው።